ሰላም እንዴት ናችሁ? በባለፈው ቪዲዮ ከሞተር ኃይል አጋዥ ክፍሎች ውስጥ የነዳጅ አስተላላፊ ክፍሎችን አይተናል። በዛሬው ቪዲዮ ደግሞ የማቀዝቀዣ ክፍሎችን እናያለን። ቪዲዮውን እስከ መጨረሻው በማየት መኪናችሁን ከመቃጠል ታደጉት። ኢንጂን ወይም ሞተር ኃይል የማመንጨት ተግባሩን ሲያከናውን በውስጡ ከፍተኛ ሙቀት ይፈጠራል። ይህ ከፍተኛ ሙቀት በሞተር ውስጥ የሚንቀሳቀሱ ክፍሎች እንዲጎዱ ስለሚያደርግ በማቀዝቀዣ ክፍሎች መታገዝ አለበት። ወይም ደግሞ የተወሰነው አላስፈላጊ የሞተር ሙቀት በማቀዝቀዣ ክፍሎች መወገድ አለበት ማለት ነው። ሞተር ውስጥ የተፈጠረ አላስፈላጊ ሙቀት በተለያየ መንገድ ይወገዳል። አንደኛ 40% የሞተር አላስፈላጊ ሙቀት በጭስ መልክ በጭስ መውጫ ይወገዳል። ሁለተኛ 35% የሞተር አላስፈላጊ ሙቀት በማቀዝቀዣ ክፍሎች አማካኝነት ይወገዳል። ሶስተኛ 5% የሞተር አላስፈላጊ ሙቀት በዘይት አማካኝነት ይወገዳል። ሌላው ቀሪው 20% ሙቀት ለሞተር የሚያስፈልገው ስለሆነ በሞተር ውስጥ ይቀራል ማለት። ስለዚህ 35% የሞተር አላስፈላጊ ሙቀት በማቀዝቀዣ ክፍሎች አማካኝነት እንዴት ይወገዳል የሚለውን እናያለን ማለት ነው። ኢንጂን ወይም ሞተር በማቀዝቀዣ ዘዴው በአየር የሚቀዘቅዙና በውሃ የሚቀዘቅዙ ሞተር ተብለው በሁለት ይከፈላሉ። እያንዳንዳቸው ምን ይመስላሉ የሚለውን ስንመለከት በመጀመሪያ ደረጃ የምናየው በአየር የሚቀዘቅዙ ሞተር ክፍሎችና ተግባር እናያለን። በአየር የሚቀዘቅዙ ሞተሮች በአጠቃላይ ለቀላል ተሽከርካሪዎችና ለቀላል ማሽኖች የምንጠቀመው ሞተር በአየር የሚቀዘቅዝ ሞተር ነው። እነዚህ በአየር የሚቀዘቅዙ ሞተሮች 3 ክፍሎች አሏቸው። አንደኛው በአየር የሚቀዘቅዙ ሞተር ክፍል ፊንስ ይባላል። ፊንስ ማለት በሞተሩ ዙሪያ የሚገኝ ሲሆን ለማቀዝቀዣነት የተሰራ የተሸነሸነ ብረት ነው። ሞተሩን ለማቀዝቀዣነት ወይም ደግሞ በሞተሩ ዙሪያ አየርን ለረጅም ጊዜ ይዞ እንዲቆይ ተደርጎ የተሰራ የተሸነሸነ ብረት ነው። አየርን ለብዙ ጊዜ ይዞ በመቆየት ሞተሩን ለማቀዝቀዣነት ያገለግላል ማለት ነው። ሁለተኛው በአየር የሚቀዘቅዝ ሞተር ክፍል ፋን ወይም ቬንቲሌተር ይባላል። ዋና ተግባሩም አየርን መቅዘፍ ነው። አየርን ከውጭ በመቅዘፍ በፊንሱ ላይ በማሳረፍ ሞተር እንዲቀዘቅዝ ያደርጋል ማለት ነው። ሶስተኛው በአየር የሚቀዘቅዙ ሞተር ክፍል ሽራውድ ይባላል። የሽራውድ ተግባር ፋኑ የቀዘፈውን አየር ወደ ተለያየ አቅጣጫ እንዳይበተን ወይም ደግሞ አየሩ ወደ ፊንሱ አቅጣጫ ብቻ እንዲሄድ ያደርጋል። ስለዚህ በአየር የሚቀዘቅዙ ሞተር ክፍሎች 3 ናቸው ብለናል። አንደኛ ፊንስ፣ ሁለተኛ ፋን ወይም ቬንቲሌተር፣ ሶስተኛ ሽራውድ ይባላሉ። እነዚህ 3 ነገሮች ተቀናጅተው አብረው በመስራት ሞተርን ያቀዘቅዛሉ ማለት ነው። በሁለተኛ ደረጃ የምናየው በውሃ የሚቀዘቅዙ ሞተር ክፍሎችና ተግባር እናያለን። በውሃ የሚቀዘቅዙ አብዛኛውን ጊዜ በከባድና መካከለኛ ተሽከርካሪዎች እንዲሁም ማሽነሪዎች ላይ የምንጠቀመው የሞተር አይነት ነው ማለት ነው። በውሃ የሚቀዘቅዙ የሞተር ክፍሎችን ስናይ አንደኛው በውሃ የሚቀዘቅዙ ሞተር ክፍል ራዲያተር ይባላል። ራዲያተር 2 ተግባራት አሉት። አንደኛው ተግባር ለሞተር ማቀዝቀዣነት የሚያስፈልገውን ውሃ ለመያዣነት ያገለግላል። ሁለተኛው ተግባር ከሞተር ሙቆ የመጣውን ውሃ ለማቀዝቀዣነት ያገለግላል ማለት ነው። ስለዚህ የራዲያተር 2 ተግባራት አሉት። አንደኛው ውሃ ለመያዣነት ያገለግላል። ሁለተኛው ደግሞ ውሃን ለማቀዝቀዣነት ያገለግላል ማለት ነው። ሁለተኛው በውሃ የሚቀዘቅዙ የሞተር ክፍል የራዲያተር ክዳን ይባላል። ዋና ተግባሩም ውሃ ወደ ውጭ እንዳይፈስ ያደርጋል። የራዲያተር ክዳን 2 ቫልቮች አሉት። አንደኛው ፕሬዠር ቫልቭ ይባላል። ሁለተኛው ቫኪዩም ቫልቭ ይባላል። እነዚህ ቫልቮች የተለያየ ተግባር አላቸው። ተግባራቸው ምንድነው የሚለውን ስናይ የፕሬዠር ቫልቭ ተግባር ሞተር ለረጅም ሰዓት በሚሰራበት ወቅት ውሃ በከፍተኛ ደረጃ ስለሚሞቅ የሞቀ ውሃ ከፍተኛ የሆነ ግፊት ወይም ፕሬዠር እና እንፋሎት ስለሚኖረው ራዲያተሩና ሌሎች የሞተር ክፍሎች እንዳይጎዱ በፕሬዠር ቫልቭ አማካኝነት የሞቀ ውሃ በእንፋሎት መልክ ወደ ሪዘርቨር ታንክ እንዲሄድ የሚፈቅድ የማቀዝቀዣ ክፍል ነው። ሁለተኛው የራዲያተር ክዳን ቫልቭ ቫኪዩም ቫልቭ ይባላል። ዋና ተግባሩ በቅዝቃዜ ወቅት በራዲያተር ውስጥ ቫኪዩም ወይም ባዶ ቦታ እንዳይፈጠር ከሪዘርቨር ውሃ በመሳብ ራዲያተሩ እንዳይጎዳ ወይም እንዳይጨማደድ የሚያደርግ ቫልቭ ነው ማለት ነው። ሶስተኛው በውሃ የሚቀዘቅዝ የሞተር ክፍል ወሳጅ ሆዝ ይባላል። በውሃ የሚቀዘቅዙ የሞተር ክፍሎች ውስጥ 2 ሆዞች አሉ። አንደኛው ወሳጅ ሆዝ ወይም የታችኛው ይባላል። ሁለተኛው መላሽ ሆዝ ወይም የላይኛው ይባላል።
ወሳጅ ሆዝ ወይም የታችኛው የምንለው ውሃ ከራዲያተር ወደ ዋተር ጃኬት የሚተላለፍበት ወይም የሚሄድበት መስመር ወሳጅ ሆዝ ይባላል። ከዚህ በተቃራኒ በአራተኛ ደረጃ የምናየው በውሃ የሚቀዘቅዝ የሞተር ክፍል መላሽ ሆዝ ወይም የላይኛው ይባላል። ዋና ተግባሩ ውሃ ከሞተር ወደ ራዲያተር የሚሄድበት መስመር ወይም ደግሞ የሚተላለፍበት መስመር መላሽ ሆዝ ይባላል። አምስተኛው በውሃ የሚቀዘቅዙ የሞተር ክፍል የውሃ ፓምፕ ይባላል። የውሃ ፓምፕ የምንለው ቀጥታ ከኮሎ ጋር በችንጋ በመገናኘት ሞተር ከተነሳ በኋላ በራዲያተር ውስጥ ያለውን ውሃ ወደ ማቀዝቀዣ ክፍሎች በግፊት እንዲዘዋወሩ የሚያደርግ በውሃ የሚቀዘቅዙ የሞተር ክፍል ነው ማለት ነው። ስድስተኛው በውሃ የሚቀዘቅዙ የሞተር ክፍል ዋተር ጃኬት ይባላል። በሞተር ወይም በሲሊንደር ውስጥ የተቦረቦረ ሆኖ ውሃ የሚዘዋወርበት ክፍል ዋተር ጃኬት ይባላል። ስለዚህ ሞተራችንን ለማቀዝቀዝ ወደ ሞተራችን የገባው ውሃ የሚዘዋወርበት ክፍል ዋተር ጃኬት ይባላል ማለት ነው። ሰባተኛው በውሃ የሚቀዘቅዝ ሞተር ክፍል ፋን ወይም ቬንቲሌተር ይባላል። በመካኒካል ወይም በኤሌክትሪካል ሊሰራ ይችላል። ዋና ተግባሩም አየርን ከውጭ በመቅዘፍ በራዲያተር ላይ በማሳረፍ በራዲያተር ውስጥ ያለውን ውሃ ለማቀዝቀዣነት ያገለግላል ማለት ነው። ስምንተኛው በውሃ የሚቀዘቅዙ የሞተር ክፍል ቴርሞስታት ይባላል። ቴርሞስታት ሁለት ተግባሮች አሉት። አንደኛው የውሃ መስመርን መዝጋት፣ ሁለተኛው የውሃ መስመርን መክፈት ነው። የሞተር የሙቀት መጠን ወይም ደረጃ ሲደርስ መስመሩን በመክፈት የሞቀ ውሃ ከሞተሩ ወደ ራዲያተር እንዲሄድ ይፈቅዳል ወይም ደግሞ መስመሩን ይከፍታል። የሞተሩ የሙቀት መጠን ወይም ደረጃ ካልደረሰ ደግሞ መስመሩን በመዝጋት ውሃ ከሞተር ወደ ራዲያተር እንዳይሄድ ይዘጋል ማለት ነው። ዘጠነኛው በውሃ የሚቀዘቅዝ ሞተር ክፍል ኤክስፓንሽን ታንክ ወይም ሪዘርቨር ይባላል። ሶስት ተግባራት አሉት። አንደኛው ተግባር ትርፍ ውሃ ለመያዣነት ያገለግላል። ሁለተኛው ተግባር ሞተር በሞቀ ጊዜ ከራዲያተር በእንፋሎት መልክ የሚወጣውን ውሃ ለማጠራቀሚያነት ያገለግላል። ሶስተኛ የራዲያተር ክዳናቸው የማይከፈት ተሽከርካሪዎች ከሆኑ ወደ ራዲያተር ውሃ ለመጨመሪያነት ያገለግላል ማለት ነው። ስለ ማቀዝቀዣ ክፍሎች ይህን ያህል ካል ለማቀዝቀዣ ክፍሎች መደረግ ያለበትን ጥንቃቄ መመልከት ተገቢ ነው ማለት ነው። አንደኛው ለማቀዝቀዣ ክፍሎች መደረግ ያለበት ጥንቃቄ የራዲያተር ፊንሶችን ማጽዳት አለብን። አየር በፊንሶቹ እንዲያልፍ ፊንሶቹ መቆሸሽ የለባቸውም ማለት ነው። ስለዚህ በፊንሶቹ አየር ካላለፈ በራዲያተር ቲዩብ ውስጥ ያለው ውሃ መቀዝቀዝ አይችልም ማለት። ሁለተኛው ለማቀዝቀዣ ክፍሎች መደረግ ያለበት ጥንቃቄ የሚያፈሱና የላሉ ነገሮች ካሉ እንዲጠገኑ ማድረግ አለብን። ምክንያቱም የሚያፈሱ ነገሮች ካሉ በራዲያተር ውስጥ ያለው ውሃ ወይም ለሞተራችን የሚያስፈልገው ውሃ ቶሎ ስለሚያልቅ በዚህ ምክንያት ሞተራችን ሊሞቅ ስለሚችል የሚያፈሱና የላሉ ነገሮች ካሉ እንዲጠገኑ ማድረግ አለብን ማለት ነው። ሶስተኛው ለማቀዝቀዣ ክፍሎች መደረግ ያለበት ጥንቃቄ ኩላንት፣ አንቲረስት፣ ንጹህ ውሃ መጠቀም አለብን ማለት ነው። ንጹህ ያልሆነ ውሃ የምንጠቀም ከሆነ የተሽከርካሪያችን ክፍሎች እንዲዝጉ ስለሚያደርግ የተሽከርካሪያችንን የአገልግሎት ዕድሜ ይቀንሰዋል ማለት ነው። ስለዚህ ኩላንትና ንጹህ ውሃ እንዲሁም አንቲረስት መጠቀም አለብን ማለት ነው። አራተኛው ለማቀዝቀዣ ክፍሎች መደረግ ያለበት ጥንቃቄ ችንጋ መላላቱንና መጥበቁን ሞተር ከመነሳቱ በፊት ማየት አለብን ማለት ነው። ለምሳሌ የውሃ ፓምፕ ችንጋ ሊሆን ይችላል፣ የቬንቲሌተር ችንጋ ሊሆን ይችላል። መላላቱንና መጥበቁን ሞተር ከመነሳቱ በፊት ማየት አለብን ማለት ነው። የውሃ ፓምፕ ችንጋ ወይም የቬንቲሌተር ችንጋ ከላላ ስራውን ሊሰራ ስለማይችል ለሞተር መሞቅ ምክንያት ሊሆን ስለሚችል ሞተር ከመነሳቱ በፊት ችንጋው መላላቱንና መጥበቁን ማየት አለብን ማለት ነው። አምስተኛ ለማቀዝቀዣ ክፍል መደረግ ያለበት ጥንቃቄ ሞተር በሞቀ ጊዜ አለመጓዝ። ሞተር በሞቀ ጊዜ ተሽከርካሪያችንን በማቆም እና የተወሰነ ደቂቃ ጠብቀን ውሃ ራዲያተር ውስጥ አለ የለም የሚለውን ቸክ ማድረግና ሌሎች የማቀዝቀዣ ክፍሎች ላይ ችግር አለ የለም የሚለውን ቸክ እናረጋለን ወይም እናያለን ማለት ነው። ስለዚህ ሞተር በሞቀ ጊዜ መጓዝ የለብንም ማለት ነው። ሌላው በዚህ ቪዲዮ የምናየው ሞተር ከመጠን በላይ የሚሞቅባቸው ምክንያቶችን እናያለን። አንደኛው ሞተር ከመጠን በላይ የሚሞቅበት ምክንያት በቂ ውሃ ራዲያተር ውስጥ አለመኖር ነው። በቂ ውሃ በራዲያተር ውስጥ ከሌለ ሞተር ከመጠን በላይ ሊሞቅ ይችላል ማለት ነው። ስለዚህ በቂ ውሃ በራዲያተር ውስጥ አለመኖሩ ሞተር ከመጠን በላይ ለመሞቅ ምክንያት ይሆናል ማለት ነው። ሁለተኛው ሞተር ከመጠን በላይ የሚሞቅበት ምክንያት
የቴርሞስታት ዘግቶ መቅረት ነው። የቴርሞስታት ሁለት ተግባራት አሉት ብለናል። አንደኛው ተግባር የሞተር የሙቀት ደረጃ ሲደርስ መስመሩን መክፈትና የሞቀ ውሃ ወደ ራዲያተር እንዲገባ መፍቀድ። ሁለተኛው ተግባር የሞተር የሙቀት ደረጃ ሳይደርስ መስመሩን በመዝጋት ውሃ ወደ ራዲያተር እንዳይሄድ ይዘጋል ማለት ነው። ስለዚህ ቴርሞስታቱ ዘግቶ ከቀረ የሞቀ ውሃ በሞተር ውስጥ ሰርኩሌት ስለሚያደርግ ሞተሩ ከመጠን በላይ እንዲሞቅ ምክንያት ይሆናል ማለት ነው። ሶስተኛው ሞተር ከመጠን በላይ የሚሞቅበት ምክንያት የውሃ ፓምፕ ብልሽት ነው። የውሃ ፓምፕ ከተበላሸ ሞተር ከመጠን በላይ ሊሞቅ ይችላል ማለት ነው። ምክንያቱም የውሃ ፓምፕ ከተበላሸ ውሃ ከራዲያተር ወደ ሞተር የላይኛው ክፍል ስለማይሄድ ሞተር ከመጠን በላይ እንዲሞቅ ምክንያት ይሆናል ማለት ነው። አራተኛው ሞተር ከመጠን በላይ የሚሞቅበት ምክንያት የችንጋ መበጠስና መላላት። ችንጋ ከተበጠሰና ከላላ ስራውን በአግባቡ ሊሰራ ስለማይችል ሞተር ከመጠን በላይ ሊሞቅ ይችላል ማለት ነው። ለምሳሌ የውሃ ፓምፕ ኃይልን በችንጋ አማካኝነት ከኮሎ ያገኛል ብለን አይተናል። ስለዚህ ችንጋው ከላላ ወይም ከተበጠሰ ፓምፕ ስራውን አይሰራም ማለት ነው፣ ወይም ኃይል አያገኝም። ኃይል ካላገኘ ደግሞ ውሃን ወደ ሞተር ክፍል አይልክም ማለት ነው። ስለዚህ የችንጋ መበጠስ ወይም መላላት ሞተር ከመጠን በላይ የሚሞቅበት ምክንያት ነው ማለት ነው። አምስተኛው ሞተር ከመጠን በላይ የሚሞቅበት ምክንያት የቬንቲሌተር ብልሽት ነው። ቬንቲሌተር ከተሸረፈ፣ ከተሰነጠቀ እንዲሁም ተገልብጦ ከተገጠመ በአጠቃላይ ቬንቲሌተር ከተበላሸ አየር የመቅዘፍ ተግባሩን በአግባቡ ስለማያከናውን በራዲያተር ውስጥ ያለው ውሃ ስለማይቀዘቅዝ ሞተር ከመጠን በላይ እንዲሞቅ ምክንያት ይሆናል ማለት ነው። ስድስተኛው ሞተር ከመጠን በላይ የሚሞቅበት ምክንያት የሽራውድ አለመኖር ነው። ከላይ የሽራውድ ተግባርን እንደተመለከትነው ሽራውድ በቬንቲሌተር የተቀዘፈውን አየር ወደ ራዲያተሩና ወደ ፊንሱ አቅጣጫ ብቻ እንዲሄድ የሚያደርግ የማቀዝቀዣ ክፍል ነው። ስለዚህ ሽራውድ በተሽከርካሪያችን ላይ ከሌለ በቬንቲሌተሩ የተቀዘፈው አየር ወደ ተለያየ አቅጣጫ ስለሚሄድ ራዲያተሩ በቂ አየር ስለማያገኝ፣ በዚህ ምክንያት በራዲያተሩ ውስጥ ያለው ውሃ ስለማይቀዘቅዝ ሞተር ከመጠን በላይ እንዲሞቅ ምክንያት ይሆናል ማለት ነው። ማጠቃለያ በዚህ ቪዲዮ ምን አይተናል የሚለውን ስናይ፣ አንደኛ ስለ ማቀዝቀዣ ክፍሎችና ተግባር አይተናል። ሁለተኛ ሞተር ከመጠን በላይ የሚሞቅባቸው ምክንያቶችን አይተናል። ሶስተኛ ለማቀዝቀዣ ክፍሎች መደረግ ያለበትን ጥንቃቄ አይተናል። በመጨረሻም በዋናነት እንድትይዙልኝ የምፈልጋቸው ነገሮች፣ አንደኛ ሁሌም ጧት መኪናችሁን ከመንዳታችሁ በፊት የራዲያተር ውሃ ወይም ኩላንት ማየት አለባችሁ ማለት ነው። የራዲያተር ውሃ ስታዩ ወይም ደግሞ ቸክ ስታደርጉ ሞተሩ በቀዘቀዘ ሰዓት መሆን አለበት። ምክንያቱም ውሃው በከፍተኛ ደረጃ ሙቆ ስለሚሆን የራዲያተር ክዳኑን ስንከፍት የእርጥብ ቃጠሎ ያደርስብን ስለሚችል ነው። ሁለተኛ በዋናነት እንድትይዙልኝ የምፈልገው ነገር የመኪናችን ሞተር ከመጠን በላይ ከሞቀ መንዳት የለብንም። ምክንያቱም ሞተራችን ከመጠን በላይ ሙቆ ከነዳ ነው መኪናችን ሊቃጠል ይችላል ማለት ነው። የመኪናችን ሞተር ከመጠን በላይ ከሞቀ መኪናችንን አቁመን የራዲያተር ውሃና ሌሎች የማቀዝቀዣ ክፍሎችን ማየት አለብን ማለት ነው። የማቀዝቀዣ ክፍሎች በስሱ ይሄን ይመስላል። ሀሳብ አስተያየትና ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁና ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ጋር እንዲደርሱ አድርጉ። አመሰግናለሁ።